አይዞህ ነበር እኔ ወይ ተቋርጦ እንዴ የሆነ ኢትዮጵያ አይዞህ ነበር ዋው ራሱ ምን ተሰምቶ ነው ያለቀሰው ወንድሜ መጨረስ አይዞህ ነበር ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቅልኝ እንትን ማውራት እና ዳጊ አንዴ አይዞህ እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፍከው ነው እነሱ ቦታ ላይ ሆንኩና ታየኝ ታውቃለህ ጀግና ነህ ማርያም ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ ታውቃለህ በጣም ደስ ይላል ዳጊ አስለቅቅለትና ይሄንን ለኔ ይሰጠኝ እቀበላለሁ ምኑን ይሄ የፈለግከው አሁን ሜዲ ይስራብ ጀግና ነህ ማርያም በጣም ነው የምኮራብህ እውን እናደርገዋለን ደግሞ ከታሰቡ በላይ በእርግጠኝነት 100% አንድ ምክር መስጠት እችላለሁ ለነሱ ናፊ እየቀረጽሽ ነው ሶ ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ ኦሬዲም ሆናችኋል አሁን ሶ አንድ ነገር ልነግራችሁ ፈልጋለሁ እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም እኔ የአክቲንግ ክላስ ወስጄ አላቅ ስኩል ወስጄ አላቅ ምንም ማለት ነው ዋናው ሚስጥሩ ምንድነው ማመኑ ነው ገባችሁ እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል እምነታችሁ ነው እዚህ ደረጃ የሚያደርሳችሁ ሌላው ይሄ ትግስት ነው ሌላው በልምድ ይመጣል አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ ብዙ ፊልሞች ላይ ኮረሶኛለሁ ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ እመኑኝ ነው የምነግርህ አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም 7 አመት ለፍቷል ያቺ 7 አመት ማለት ነች የናንተ ዛሬዋች እሺ እንደዚህ ስላሰቃዩዋችሁ አትዩ አይሰልቻችሁ በፊልም ተስፋ አትቁረጡ እሺ ወዳችኋል እሺ ወዳችኋል እኔ አሪፍ ነገር እና ምን የቀረ ነገር አለ ሁሉ ማለት አንድ ሰው የሚጥለው ጊዜ ሳይሆን እምነቱ እንደሆነ ታውቃላችሁ ጊዜ ያነሳል ጊዜ ይጥላል እንባላለን ግን ጊዜ አያነሳም ጊዜ አይጥልም እምነት ነው የሚያነሳው እምነት ነው የሚጥለው አዶናይ እዚህ ደረጃ የደረሰው በእምነቱ ምክንያት ነው አዶናይ የሚወድቅ ከሆነ ደግሞ በእምነቱ ምክንያት ነው ብዙዎቻችን ይህ እምነት አለን እኔ ጊዜ ነው የሚያነሳኝ ጊዜ የሚያነሳን ከሆነ ጊዜም ይጥለናል እምነት የሚያነሳ ከሆነ ግን እምነትም ይጥለናል ማለት ነው ለዛም ነው የምናምነውን ነገር መጠንቀቅ ያለብን አብዛኛው ሰው ምክር ሲሰጠን ከእምነቱ ተነስቶ ነው ገባችሁ ካለው ፍርሃት ተነስቶ ነው ካለው አስተሳሰብ ተነስቶ ነው ያ ሰው አለባበሱን አይታችሁ ያለው ገንዘብ ያለው እድሜ አይታችሁ እሱን ሰው አይናችሁ ጨፍናችሁ የምትሰሙት ከሆነ የተናገረውን ነገር አምናችሁ ተቀበላችሁ የምትኖሩት ከሆነ የሱ እውነታ የእናንተም እውነታ ይሆናል ማለት ነው የሱ ፍርሃት የእናንተም ፍርሃት ይሆናል ማለት ነው ገባችሁ ስለዚህ ሁሉም ሰው በጭፍን አትመኑ እንገራችሁ በጭፍን አትመኑ ምክንያቱም እምነታችሁ ነው የእናንተ ህይወት የሚቀይረው እምነታችሁ እንደ ዘበኛ መጠበቅ ጀምሩ እውነቴን ነው የምላችሁ ተፈጥሮ የማያቅ ተሰርቶ የማያቅ ነገር መስራት ከፈለጋችሁ ከብዙ ሰዎች እምነት ተቃራኒ ትሆናላችሁ ምክንያቱም ተደርጎ አይታወቅማ ተከሄዶበት የማያቅ መንገድ እየሄዳችሁ ነው ያላችሁት አብዛኛው ሰው የሚሄድበት መንገድ ደግሞ የታወቀ ነው አብዛኛው ሰው ምክሩ ይመሳሰልባቸዋል ተመሳሳይ ምክር አላቸው ብዙዎቻቸው ግን አያስተውሉትም ልብ አይሉትም በግሩፕ ያመኑት እምነት አለ የፍርሃት እምነት እሱ እምነት ደግሞ 10 ለ1 ሊያካፍሏችሁ ይሞክራሉ እናንተ ደግሞ አንድ ናችሁ ገባችሁ ከ10 ሰው ጋር መፋለም አትችሉም ምክንያቱም እነሱ 10 ሰዎች በዛ የፍርሃት እምነት ካመኑ እኔ ለምንድነው ማላምነው እነሱ ናቸው ትክክል ብላችሁ ታስባላችሁ ግን አይደሉም ለምን 1000 100 አይሆኑም የእናንተ እምነት ደግሞ በሚሊዮኖች መቀየር ይችላል አንድ ሰው የሚሊዮን ሰው አይምሮ መቀየር ይችላል ማመን አለባችሁ እነዚህ ሚሊዮን ሰዎች እምነታቸው ወደ እናንተ እንዲያጋሯችሁ ከፈቀዳችሁ እንደነዛ ሚሊዮን ሰዎች ትሆናላችሁ ማለት ነው
ገባችሁ? ስለዚህ የምታምኑት ነው ከፍ የሚያደርጋችሁ ወይ ዝቅ የሚያደርጋችሁ። በነገራችን ላይ ሄኖክ ወንድሙን እንዲህ ያስለቀሰውን ነገር ልንገራችሁ። እንዲህ ከአዶናይ ጋር የተላቀሱት እንደዚህ እንባ የተራጩበትን ምክንያት ላስረዳችሁ፣ ስሙኝ። ሄኖክ ወንድሙ ፈረጃ ፊልምን ሲጀምር እንደሚያሳካው እንደሚሆንለት ተማምኖ ነበር የጀመረው። የተማመነው ደግሞ በኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ያግዘኛል ይረዳኛል ብሎ በቴሌብርና በንግድ ባንክ አካውንት እያስቀመጠ ሲጠይቅ እንደነበር እናስታውሳለን። ሁሉም ሳይሰስት ካለው ላይ ያካፈለ መስጠት ጀመረ። ፊልሙም ተጀመረ። ይኸው 3 ዓመት ከምናምን ሆነው ተጠናቀቀ። የመጨረሻ ቀረጻ ነበራቸው ከአዶናይ ጋር። የመጨረሻ ቀረጻቸውን ከአዶናይ ጋር እንደጨረሱ ግን እየተላቀሱ ነበረ። ሄኖክ ወንድሙ በምታዩት መልኩ ማለት ነው ሲያለቅስ ነበረ። ቪዲዮ ላይ እንዳያችሁት ያለቀሰበት ትልቁ ምክንያት ደግሞ ፊዚካሊ የራሱን ሰውነት ከ10 ምናምን ኪሎ በላይ ቀንሶ ኦልሞስት እስከ 20 ኪሎ ድረስ የሰውነቱን ክብደት ቀንሶ ነው የሰራው እዚህ ፊልም ላይ። ከዛ በላይ ደግሞ የሰዎችን ፍቅር ያየበት፣ የሰዎችን ተግባቦት ያየበት፣ መተባበራቸውን ያገኘበት ነው። ከዛ ሁሉ ነገር በላይ ደግሞ ያስለቀሰው ምንድነው? የኢትዮጵያ ሕዝብ እየጠበቀው ባለው ሰዓት፣ ሁሉም እየጠበቀው ባለበት ሰዓት፣ ብዙዎች ደግሞ እየተቃወሙና አያደርገውም ውሸት ነው ያሉበት ባለበት ሰዓት አጠናቆ አሁን ወደ ኤዲቲንጉ ሊገባ ነው ማለት ነው። ኤዲቲንግ ላይ እንግዲህ ከዓመት በላይ ሊፈጅም ይችላል። ምክንያቱም በኤዲቲንጉ ነው ብዙ ጥበቦችን ብዙ አዳዲስ ነገሮችን እናያለን ተብሎ የሚጠበቀው። ከዳይሬክቲንጉ ከድርሰቱ ከፊልሙ በተሻለ ደግሞ ኤዲቲንጉ ላይ እናያለን ተብሎ ይጠበቃል። በኢትዮጵያ በታሪክ ለመጀመሪያ ጊዜ አንድ ወጥ ፊልም እየተሰራ ነው። እንግዲህ እሱም ፈረጃ ነው። እየሰራ ያለው ደግሞ ደራሲውም ዳይሬክተሩም ራሱ ሄኖክ ወንድሙ ነው። እንግዲህ ሄኖክ ወንድሙ በዚህ ልክ እንዲህ ተጨንቆ እንዲህ ተጠቦ ያበረከተልንን የሰጠንን ፊልም ማለት ነው እኛስ እንዴት ነው ልንቀበለው የምንችለው? እያገዝ ነው። እዚህ ላይ በምታዩት አዶናይ ባስቀመጠው አካውንት ቲክቶክ በለቀቀው ቪዲዮ ማለት ነው። እዚህ ላይ አዶናይ ያስቀመጠው አንድ አካውንት አለ፣ የቴሌ ብርና የንግድ ባንክ። እዚህ ላይ ያለው የንግድ ባንክ ነው። በሱ እያስገባችሁ እያገዛችሁ ለስኬት እናበቀዋለን፣ ለስኬት እናደርሰዋለን እያላችሁ ኮመንት ጻፉ ሁላችሁም ማለት ነው። በዚህ አጋጣሚ በነገራችን ላይ አንድ ነገር ልንገራችሁ። ፈረጃ ፊልም በታሪክ ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ እየተሰራ ያለው። በተለይ በስፖርታዊ ፊልሞች ማለት ነው። በተለይ በቦክስ እንደ አንድ ስፖርት እንደ ቦይካ አይነት ፊልሞች ማለት ነው። ከዚህም በኋላ ደግሞ እንደዚህ አይነት ፊልሞች እየተበራከቱ በሀገራችን እየመጡ እጅግ በጣም ኢንዱስትሪውን ሞቅ ደመቅ አድርጎ በአዲስ ምዕራፍ የኢትዮጵያን የፊልም ኢንዱስትሪ ከፍ አድርጎ በደረጃ የሚያስኬድልን ፊልም እንደሆነ ብዙዎች እየመሰከሩለት ነው። ከኛ በላይ ደግሞ ራሱ ሄኖክ ወንድሙ ነው ፊልሙን እየጠበቀው ያለው ማለት ነው። ስለዚህ ሁላችሁም የምትችሉትን አግዙት። አሁንም ኤዲቲንጉ ይቀራል። ኤዲቲንጉ ደግሞ ብዙ ባለሙያ ይፈልጋል። እነዛ ባለሙያዎች ደግሞ ክፍያ ይፈልጋሉ። ጨርሰነዋልና እስከ መጨረሻው አሁንም እናስኪደውላለሁ። ሁላችሁም እየገባችሁ አግዙት፣ አበረታቱት።